የቀነኒ አዱኛ ሞትና የተጠርጣሪው ድምፃዊ አንዱዓለም በገዳ ስርዓት ይቅርታ ተደረገለት የተባለው ከህግ አንፃር ሲመዘን ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እንዲህ አይነት ጉዳዮች አስተማሪ ስለሆኑና ሌሎቻችንም በጥንቃቄና በጥልቀት መመልከት ስላለብን መጣውኝ እንጂ ግላዊ የሆኑ ጉዳዮች ቢሆን ኖሮ ባለፍኩ ነበር። ግን እንግዲህ በተለይም ደግሞ አስገድዶ መድፈር፣ የሰው ህይወት ማጥፋት፣ ከባድ የሆኑ ዝርፊያ፣ ውንብድና የመሳሰሉ ጉዳዮች በህግ በይቅርታ የሚታለፉ አይደሉም። አንድ ድርጊቱን ፈጸመ የተባለ አካል ክስ ተመስርቶበት ነፃ ተብሎ እስካልተረጋገጠ ድረስ ጉዳዩ በህግ አግባብ ወንጀል ነው፣ እስከ መጨረሻ ድረስ ሊታለፍ በህግ አግባብ እልባት ሊሰጠው የሚገባ ነው ማለት ነው። በይቅርታ ሊታለፉ የሚችሉ ጉዳዮች ምንድናቸው ካልን አንደኛ እጅ እልፊት፣ ዛቻ፣ ስም ማጥፋት፣ ስድብና ማዋረድ እንዲሁም ደግሞ ከ10 ቀን እስከ 3 ዓመት ቀላል እስራት የሚያስቀጡ ወንጀል ድርጊቶች ናቸው። ይህም በግለሰብ ቅሬታ አቅራቢነት ክስ የሚቀርብባቸው ጉዳዮች ናቸው። ይህ ጉዳይ ግን በተያዘ በተለይ ግድያን በተመለከተ፣ አስገድዶ መድፈርን፣ ውንብድናን በተመለከተ ጉዳዩ on behalf of the public ወይም ደግሞ የህዝብን ጥቅምና ደህንነት ወይም ሞራል ጉዳዩን የነካ የሆነ እንደሆነ ጉዳዩን ፖሊስ መርምሮት ለአቃቤ ህግ ያስተላልፋል። አቃቤ ህግ ጉዳዩ አያስከስስም ብሎ ያመነ ጊዜ በ42 ካልዘጋው በቀር ጉዳዩ በእርቅ ተፈቷል ተብሎ የሚታለፍ ጉዳይ አይደለም። ይሄ ጉዳይ ቀላል አይደለም። ቤተሰብ እናት አባት ወይም ልጅ ብቻ አይደለም፣ ወንድምት ብቻ አይደለም የሚጎዳው፣ ማህበረሰቡ ደህንነቱና ሰላሙና ዋስትናው ጥያቄ ውስጥ የሚከት ነው። ምንም እንኳን ባህላዊ እሴቶች የሚበረታቱ የሚደገፉ ቢሆንም በእንዲህ አይነት ጉዳይ ግን ደም እንዲደርቅ ማድረግ ሜቢ ለጥፋት ፈጸመ ለተባለው ገና ተጠርጣሪ ነው ግለሰቡ ጥፋት ፈጽሟል እየተባለ አይደለም። ጥፋት ፈጽሟል ሊባል የሚችለው ወይም አልፈጸመም ሊባል የሚችለው ፍርድ ቤት ቀርቦ ጉዳዩ በአግባቡ ተመዝኖ ነፃ ወይም ጥፋተኛ ሲባል ነው ማለት። ነገር ግን ገና በህግ ሂደት ላይ ያለን ጉዳይ ቀድሞ በይቅርታ ወይም ደግሞ በባህል ስርዓት መሰረት እልባት ተሰጥቶታል መባሉ የሀገሪቱን በህገ መንግስቱ የተረጋገጡትን እንዲሁም በወንጀል ህጉ የተረጋገጡትን መሰረታዊ የሰዎችን መብቶች የሚጥስ ስለሆነ ከዚህ አንፃር እንግዲህ በጣም ጥብቅ የሆነ ጥንቃቄ ሊደረግ ይገባል። እንዲህ አይነት ነገር ተላልፏል የተባለው ወይ ጉዳዩ ክሱ መቋረጥ አለመቋረጡን ጉዳዩን የሚመለከተውና የያዘው አቃቤ ህግ በይፋ ለህዝብ ማረጋገጥ መቻል አለበት። ያንንም መሰረት አድርጎ ይቅርታ የተደረገ እንደሆነ ያም ተረጋግጦ ሰውም እፎይ ማለት መቻል አለበት። ቤተሰቡም ደግሞ ከዚህ አንፃር እፎይ ሊል የሚገባ ነው ማለት ነው። በምንም አይነት መልኩ ግን አስገድዶ መድፈር፣ የነፍስ ማጥፋት፣ ከባድ ውንብድና፣ ዝርፊያ ምናምን የመሳሰሉ ጉዳዮች በእርቅ ሊታለፉ የሚችሉ አይደሉም። ስለዚህ ሁላችንም ምንም ባህልና እሴታችን ብናከብርም ወደፊት ግን ጥንቃቄ ልናደርግ ይገባል ማለት ነው። ኮፒ ሊንክ፣ ሼር፣ ሪፖስት እናድርግ። አመሰግናለሁ።